ይህ ፊልም ስለ አንድ አስፈሪ የነበረ አደገኛ ወንበዴ ታሪክ ይናገራል። እናም ያለፈ ህይወቱን ትቶ ከአዲሱ ቤተሰቡ ጋር የተሻለ ህይወት ለመምራት የሚሞክር አሳዛኝ ሰው ሲሆን፣ ነገር ግን ወደ ቀድሞ ህይወቱ እንዲሄድ የሚያደርገው ጠንከር ያለ አስጨናቂ ሁኔታ ውስጥ ነው ያለው። ታዲያ እንዳቀደው አዲስ ህይወቱን ይጀምራል ወይስ ደግሞ ተሸንፎ ወደ ቀድሞው አስቀያሚ የወንጀል ህይወቱ ይመለሳል? በፊልሙ የምንመለከተው ይሆናል። አብራችሁን ቆዩ። ፊልሙ ሲጀምር ታይሲንግ የተባለ ሰው እንመለከታለን። እናም ከ10 ዓመታት እስር በኋላ ከማረሚያ የተለቀቀ ሲሆን ወደ ትውልድ ሀገሩም እየሄደ ነው። እናም ከእስር ከተለቀቀ በኋላ የሚያደርጋቸውንና ከህይወቱ የሚሰርዛቸውን አንዳንድ ነገሮች በማስታወሻ ደብተሩ ላይ ከጻፈ በኋላ ወደ የሱፍ አበባ ወደ ተባለ ምግብ ቤት አቀና። እናም የሱቁ ባለቤት የሆነችው ሴት ለማግኘት አስቧል። ምክንያቱም ሴትዮዋ አሳዳጊ እናቱ ነበረች። ይሁን እንጂ ሴትዮዋ በዛ አልነበረችምና ሂጁ የተባለችው የሷ ሴት ልጅ መታ ሴትዮዋ ማታ እንደሆነ የምትመለሰው ነገረችው። እስከዛም የህዝብ መታጠቢያ ቤት ሄዶ እንዲመለስ ነገረችው። እሱም በቀጣይ በታክሲ ወደ ህዝብ መታጠቢያ ቤት ሄደ። ከዛም ማስታወሻውን ያወጣና ማድረግ የለብኝም የሚለው ሌላም ነገር ይሰርዛል። ከዛም ንብረት ማከማቻውን በቁልፍ ለመክፈት ሲቸገርና ግራ ሲጋባ እንመለከተዋለን። የዚህ ጊዜም ጠባቂው ያየውና ሆነ ብሎ እየተጫወተ እንደሆነ በማሰብ ቁጣውን ይገልጽበታል። ታይሲግ ግን ዝምታን መርጦ ልብሱን ማውለቅ ጀመረ። ጠባቂውን ግን የታይሲግን ሰውነት ሲመለከት በንቅሳት የተሞላ እንደሆነ አየና ደነገጠ። ምክንያቱም ታይሲግ አደገኛ የወንጀል ቡድን መሪ መሆኑ በደንብ ያስታውቅ ነበር። ይህም በእንዲህ እንዳለ መንገድ ላይ በርካታ ወንበዴዎች አንዲት ሴት ሲደበድቡና ሲያንገላቱ እንመለከታለን። እናም አካባቢውን ሙሉ በሙሉ የሚያስተዳድሩት እነሱ ሲሆኑ የወንበዴዎቹ መሪ ደግሞ ቻንግሙ እና ያንግኪ ይባላሉ። ከቦታው ብዙም ሳይርቅ ሁለት ፖሊሶች መኪናቸው ውስጥ ሆነው እየተመለከቱ ቢሆንም ነገር ግን ልጅቷን ምንም ሊረዷት አልፈለጉም። ቀጥሎም ቻንግሙ በምሽት ክለብ ውስጥ ሆኖ ታይሲግ ወደዛው መጣ። ቻንግሙም ገና እንደተመለከተው የቀድሞ ዝነኛ ወንበዴ እንደሆነና ሱም ይፈራውና ያከብረው እንደነበረ እንመለከታለን። እናም ቻንግሙ ለታይሲግ የሚያሳየውን ክብር ስናይ ታይሲግ ተራ ወንበዴ እንዳልነበረ ግልጽ ነው። እናም የቀድሞ ባልደረቦቹን ሰላም ካለና ከጎበኘ በኋላ በቀጥታ ወደ ምግብ ቤቱ በድጋሚ ሄደና አሳዳጊ እናቱን አገኛት። እሷም ታይሲግን ገና እንዳየችው ከእስር ቤት ተፈቶ በመምጣቱ እጅጉን ተደሰተች። ምክንያቱም የወለደችው ልጇ እንኳን ባይሆንም እንደ እናቱና ያሳደገችው ልጇ በመሆኑ ሲበዛ ተወደዋለች። ከዚያም ታይሲግ እናቱን ከዚህ ቀደም ላደረገው ነገር ይቅርታ ጠየቀና ከዚህ በኋላ እጅግ የተሻለ ሰው እንደሚሆን ቃል ገባላት። እናቱም ዛሬ ሳይሆን ገና ድሮ ይቅር እንዳለችው ገለጸችለት። በተጨማሪም ታይሲግ ወደዚህ ቤት ተመልሶ መኖር በመጀመሩ እጅጉን ደስተኛ ብትሆንም በዛ ያለችው ሂጁ ግን ደስተኛ አትመስልም። እናም ሁልጊዜ ላዩን ብቻ እያየች እሱን እጅግ እንደ ደካማ ሰው ነው የምታስበው። ምሽት ላይም ታይሲግ ከእንግዲህ በፍጹም እንደማያለቅስናም ዳግመኛ አልኮል እንደማይጠጣ ለራሱ ቃል በመግባት ከዚህ በኋላ እጅግ የተሻለ ሰው እንደሚሆን ለእናቱ ቃል የገባላትን ለመፈጸም ይወስንና ይተኛል። በማግስቱ ጆ ፖንሶ የተባለ በመጪው ሀገር አቀፍ ምርጫ ለመንግስት ሹመት የሚተዳደር በገበያ ላይ ቅስቀሳ ሲያደርግ እንመለከታለን። እናም እንዲመርጡት ለነጋዴዎቹ በሙሉ የወይን ጠጅ እንደሚሰጥ ቃል በመግባት ቅስቀሳ ያደርጋል። በእውነቱ ከሆነ ፖንሱ ከተማዋን ሙሉ በሙሉ ለመቆጣጠር ያለመ ማፊያ ነው። በሌላ በኩል ደግሞ ታይሲግ ወደ ፖሊስ ጣቢያ በመሄድ በድጋሚ ማንኛውም ትንሽ ወንጀል እንኳን ቢፈጽም ወዲያው ወደ እስር ቤት ለከባድ ቅጣት እንደሚላክ በማመን ሲፈርም እናያለን። እናም አንደኛው የፖሊስ መኮንን የሆነው ሚንሱክ ደግሞ ታይሲግን ከተማውን ለቆ መሄድ እንዳለበት መከረው። ምክንያቱም ደግሞ ከጥቂት ዓመታት በፊት ተጽዕኖ ፈጣሪ የነበረው ሰው ዛሬ ተመልሶ መምጣቱን አሁን ላይ ያሉ ወንበዴዎች በፍጹም እንደማይወዱት ግልጽ ነው። ስለዚህ እሱ በዛ እስካለ ድረስ ግጭት መኖሩ የማይቀር ነው። ሆኖም ግን ታይሲግ ደግሞ የቀደመ ማንነቱን እንደቀየረና አሁን ፍጹም ጥሩ ስብዕናን ለመላበስ እየሞከረ መሆኑን ገለጸለት። በተጨማሪም ምን ያህል መለወጥ እንደሚፈልግ ለማሳየት ሲል ሰውነቱ ላይ ያለውን ንቅሳት እንኳን ለማስጠፋት ይሞክራል። ይሁን እንጂ ንቅሳቶቹ ለማስጠፋት ብዙ ገንዘብ እንደሚያስፈልገው ተነገረው። በሌላ በኩል ደግሞ የታይሲግ አሳዳጊ እናት ወደ ወንበዴው ፓንሱ ቢሮ ሄዳ እንመለከታለን። ምክንያቱም ደግሞ የሱ ሰዎች በየጊዜው ወደ ሱቋ እየመጡ ስለሚደነፉባትና ስፍራው ለሌላ ግንባታ ስለሚፈለግ እንደሚያፈርሱባት ስለሚዙቱባት ነው። እናም ሴትዮዋ ከዚህ በኋላ ወንበዴዎች የመጡ የሚደነፉ ከሆነ ተገቢውን ምላሽ እሰጥ ካለው በማለት ዝታበት ሄደች። ይህም በእንዲህ እንዳለ ደግሞ ታይሲግ በመጨረሻ በአንድ የመኪና ጥገና ሱቅ ውስጥ በመካኒክነት መቀጠር ቻለ። በስራም ላይ ሆኖ አንድ ቀን የፖሊስ መኮንኑ ሚንሱክና አንድ ጠባቂ ባልደረባው ወደሚሰራበት ቦታ መጡና በታታሪነት ሲሰራ ይመለከቱታል። ሚንሱክም ይህንን እየተመለከተ በመገረም
እየነገረም ታይሲክ የቀደመ ህይወት ለባልደረባው ያጫውተዋል። እናም እሱ ተማሪ በነበረበት ወቅት እንኳን ታይሲክ ግን ሁሉም የሚፈራው ዝነኛ የወንበዴዎች መሪ ነበር። እናም ቻንግሙና ያንግኪ እንኳን ቢሆኑ ከታይሲክ አንጻር ሲታዩ ምንም የማያውቁ ደካማ ሰዎች እንደሆኑ ያስረዳዋል። ያኔም ደግሞ በከተማዋ ያሉት ወንበዴዎችም የሚመሩት ቾፖ ኪኒን በተባለ ሰው ሲሆን ቻንግሙና ያንግኪ ደግሞ ለታይሲክ የሚታዘዙ ሰዎች ነበሩ። ነገር ግን ታይሲክ ሁልጊዜ ለስራው ችግር ስለሚፈጥርበት ቾፖ ኪኒን የተባለው ሰው ታይሲክን እንዲገድሉት በርካታ ወንበዴዎችን ይልካል። ይሁን እንጂ ታይሲክ ሊገድሉት የመጡትን ሰዎች በሙሉ በአስገራሚ ብቃት አጸፋውን መመለስ ቻለ። እናም ግን አስቀድሞ በተደረገበት ሴራ በግድያ ወንጀል ተከሰሰና ወደ እስር ቤት ተወሰደ። ታይሲክ ከታሰረ በኋላም ግን ቾንግሙና ያንግኪ የመሪነት ቦታውን ተረክበው ከተማውን ማመስና ማስተዳደር ጀመሩ። ከዛም ከተማዋን ለመቆጣጠር በሚጠራው ፖለቲከኛ ማፊያ ፓንሱ ጋር ተቀላቅለው መስራት ጀምረዋል። ቀጥሎ ሚንሱክና ባልደረባው ከመኪናቸው ወረዱና የታይሲክን ወርክሾፕ ለመጎብኘት ተጠጉ። ከዛም አሰሪውን አገኙትና ስለ ታይሲክ የቀድሞ ህይወትና ስብዕና በአንድ ነገሩት። ይሁን እንጂ አለቃው ስለ ታይሲክ የቀድሞ ባህሪና ስራ ግድ የማይሰጠው ይመስላል። እናም አሁን ላይ እጅግ ጥሩና ታታሪ ሰራተኛ መሆኑን ነግሮ ይመልስላቸዋል። በቀጣዩም ትዕይንት ታይሲክ የእንግሊዝኛ ቋንቋን ኮርስ ለመማር በማሰብ ከሄጁ ጋር ወደ መማሪያው ሄደ። በዛም ግን እንግሊዝኛ ቋንቋ አስተማሪዋ ታይሲክን የምታውቀው ይመስላል። ምክንያቱም ደግሞ ድሮ አብረው ተምረው ነበር። እናም ተጠግታ ታይሲክን ስታናገረው አይተናል። ትምህርቱም ካለቀ በኋላ ወደ ቤት ሲመለሱ አንድ ሄጁን የሚወዳት ወጣት ከሱ ጋር ሆና ሲመለከት በቅናት ታይሲክን ይደበደበዋል። ታይሲክም ግን ከመጣላት ይልቅ ዝምታን መረጠ። ይህም ግን የልብ ሰጠውና ከባልደረቦቹ ጋር ሆነው ታይሲክን ወደ አንድ መጋዘን በመውሰድ ይደበድቡት ጀመር። ታይሲክ ግን አሁንም ዝምታን መርጦ እየተደበደበ ነው። በመሃልም ግን ልብሱን ሲያወልቁት ሰውነቱ ላይ በርካታ ንቅሳቶችን ይመለከቱና ደንግጠው ቀሩ። ቀጥሎም ሄጁን የታይሲክን ቁስሎች እያከመች አየን። ይህም በእንዲህ እንዳለ ደግሞ ፓንሱ አጠቃላይ ምርጫውን ማሸነፍ ቻለና ድሉን እያከበረ ነው። እናም የመንግስት ባለስልጣን ሆኖ ቃለ መሐላ ከፈጸመ በኋላ ከተማዋ ሙሉ በሙሉ በሱ ቁጥጥር ስር ትሆናለች። ለዛም ደግሞ እስካሁን አብረውት ሲሰሩ የነበሩት ጀሌዎቹ ቻንግሙ እና ያንግኬ በሱ እጅ የነበረው የከተማው ትልቁ የምሽት ክለብ ለነሱ እንደሚሸልማቸው ቃል ገባ። ስለ እቅዱም ሲሰሙ የማፊያው አለቃ አሜኔታ ለማግኘት እየተሽቀዳደሙ ቢሆንም ፓንሱ ግን ከዛ በፊት አንድ ቅድመ ሁኔታ አስቀመጠ። እሱን ደግሞ የሱፍ አበባ የተሰኘውን ሬስቶራንት ማስወገድ የቻለ ሁሉንም የሱ የምሽት ክለቦች እንደሚያስተዳድር ነበር የገለጸው። ይህን ጊዜም ሁለቱም እጅግ ደነገጡ። ምክንያቱም ሬስቶራንቱ የታይሲክ አሳዳጊ እናት ነበር። ሆኖም ግን ቻንግሙ ይህንን በደንብ ስላልተረዳ እሱ እንደሚያደርገው ተናግሮ ከግብረ አበሮቹ ጋር በፍጥነት ወደ ሬስቶራንቱ ሄደ። ከዛም ወንበዶቹ ገቡና ወንበር መሰባበር ጀመሩ። ታይሲክ ደግሞ በዛ እየተመገበ ነበረ። እናም ሊያስቆማቸው ቢሞክርም አልሰሙትም። በመሃልም ግን ቻንግሙ ወደ ውስጥ ሲገባ ታይሲክን ተመለከተውና ደነገጠ። ታይሲክም የሱ ስራ እንደሆነ ሲያውቅ ተበሳጨና አነቀው። ቻንግሙም የሱ መኖር እንዳላወቀ ተናግሮ ይቅርታ ጠየቀውና ወጡ። ከዛም በቀጥታ ወደ ያንግኬ በመሄድ ታይሲክ በዛ መኖሩን እንዴት ቀድመክ አትነግረኝም በማለት ይጮህበታል። በሌላ በኩል ደግሞ ታይሲክ በመኪና ጥገና ሱቅ ውስጥ እየሰራ የመጀመሪያ ደሞዙን ተቀበለና ለአሳዳጊ እናቱ ጫማ እንዲሁም ለሄጁ ደግሞ ካሜራ ገዝቶ ስጦታ ሰጣቸው። ታይሲክ በእስር ላይ ሳለ ከጥቂት ዓመታት በፊት እናቱ ወደዛው መታ ሁሌ ከእጁ የማይጠፋውን ማስታወሻ ደብተር በስጦታ መልክ ሰጥታው እንደነበር ያስታውሳል። እናም በእስር ቤት ስላደረጋቸው ተግባራት እንዲሁም ከእስር ቤት ከወጣ በኋላ ምን አይነት እንቅስቃሴዎችን ማድረግ እንደሚፈልግ ሁል ጊዜ በማስታወሻ ደብተር ላይ ይጽፍበት ነበር። እናም ሄጁ በአጋጣሚ ማስታወሻ ደብተሩን አግኝታ አነበበች። ከዚያም ከነሱ ጋር ለሽርሽር እንደሚሄዱ እንዳቀደ አድርጋ ጻፈችበትና ከስር ከተለቀቁ በኋላ ማድረግ ያለበትን በማስታወስ አሳየችውና ሶስቱም አብረው ለሽርሽር ሄዱና እንደ ደስተኛ ቤተሰብ ጥሩ ጊዜ ማሳለፍ ቻሉ። አንድ ቀን ምሽትም የታይሲክ የቀድሞ ጓደኛ የነበረው ሰው በአሁኑ ወቅት ደግሞ የፓንሱ የግል ሹፌር የሆነው ዮንግጂን መጣና እያወሩ ፓንሱ በአካባቢው ላይ ትልቅ የገበያ ማዕከል ለመገንባት ያቀደ ቢሆንም ነገር ግን በሱ እናት ምክንያት እቅዱ አለመሳካቱን ነገረው። ምክንያቱም የሱፍ አበባ የተሰኘው ሬስቶራንት ያለበት መሬት ለሱ ለመሸጥ ፍቃደኛ ባለመሆኗ ነው። ዮንግጂም አከለና ፓንሱ እጅግ አደገኛ ሰው መሆኑንና መጠንቀቅ እንዳለበት ያሳስበዋል። በሌላ በኩል ደግሞ ሁለቱ የቻንግሙ ሰዎች ንግግራቸውን ተደብቀው እየሰሙ ነበርና ሁሉንም ነገር ለቻንግሙ አሳወቁት። ቻንግሙም እንደሰማ ፓንሱ በታይሲክ የቀድሞ ጓደኛ አማካኝነት በድጋሚ ነገሩን ለመፍታት እየሞከረ መሆኑን ተረዳና ተበሳጨ። በማግስቱም የሱፍ አበባ ሬስቶራንትን ለማፈራረስና የታይሲክን እናት ለማስፈራራት በፓንሱ ትዕዛዝ አማካኝነት እነ ቻንግሙ እቅድ አወጡና ወደዛው ሄዱ። ከዛም ከሰዎቹ ጋር
ጋር ገብተው የቤቱን ዕቃ መሰባበር ጀመሩ። እናትየውንም ያዙና ቦታውን በፍጥነት ለፓንሱ መሸጥ እንዳለባት አስፈራሯት። በዚህ መሃልም ሂጁ ከትምህርት ቤት ስትመጣ እነሱን ትመለከትና ቻንግሙን ከኋላው ፈነከተችው። ከዛም የሆነው ነገር በካሜራ ለመቅረጽ ሞከረችና ወደ ታይሲክ ሄዳ የተፈጠረውን አስረዳችው። ታይሲክም በፍጥነት ወደዛው ቢመጣም ቻንግሙና ሰዎቹ ግን ቤቱን አውድመውት ሄደው ነበር። ከዛም እናቱን ቤቱን በማስተካከል ረዳትና በቀጥታ ወደነ ቻንግሙ አቀና። እነሱም በቀጥታ ከፓንሱ ጋር አገናኙት። ፓንሱም ደግሞ ታይሲክን ሲመለከት የቀድሞ የአካባቢው ቁጥር 1 ወንበዴ እንደሆነ አወቀና እንደተራሰው ሊያናግረው አልቻለም። እናም አሁን ካለበት የተሻለ ስራና ስልጣን እንደሚሰጠው በመናገር የሬስቶራንቱን ይዞታ ግን እንዲተውለት ጥያቄ ያቀርብለታል። ታይሲክም ግን አሁን ያለበትን ስራ እጅግ እንደወደደውና ምንም አይነት የቀደመ ቆሻሻ ስራ ውስጥ መሰማራት እንደማይፈልግ አሳወቀው። ጨምሮም ከዚህ በኋላ በእናቱ ሱቅ ውስጥ ምንም አይነት ጥቃት ቢደርስ አጸፋውን እንደሚመልስለት አስጠነቀቀው። ፓንሱ ደግሞ ታይሲክ ያለውን ነገር እንደ ቀልድ ሊመለከተው አይችልም። ምክንያቱም በቦታው ላይ እንደሱ ያለ አደገኛ ወንበዴ ኖሮም አያውቅም ነበር። እናም በመጨረሻም የግድ እሱን በድጋሚ ወደ እስር ቤት ለማስገባት የሚሆን አዲስ እቅድ ነደፈና ሰዎቹን አሁን እየሰራ ባለበት የመኪና ሱቅ ውስጥ ገብተው እንዲደበድቡት በማድረግ እሱን መልሶ ሲያጠቃቸው ለፖሊስ በማሳወቅ ሊያሳስረው ወሰነ። ከዛም በማግስቱ ወንበዴዎቹ ወደሚሰራበት ገብተው ታይሲክንና አለቃውን መደብደብ ጀመሩ። ፓንሱም ደግሞ በፍጥነት ለፖሊስ ደውሎ ጠቆመና መጡ። ይሁን እንጂ ታይሲክ ራሱን በመቆጣጠር ምንም አይነት የመልሶ ማጥቃት አልሰነዘረም። ስለዚህ የፓንሱ እቅድ ሙሉ በሙሉ ሳይሳካ ቀረ። ቀጥሎም አንድ ምሽት ዣንግ ጂን ሬስቶራንቱን ለመጎብኘት መጣና ከዓመታት በፊት ታላቅ ወንድሟ የሆነው ዶፔልን የገደለው ታይሲክ እንደሆነ ይናገራል። ሂጁም ይህንን ስትሰማ እጅግ ደነገጠችና ለእናቷ እንዴት የገዛ ልጇን የገደለ ሰው ይቅርታ አድርጋ በማደጎ ልትቀበል እንደቻለች በብስጭት ትጠይቃታለች። እናትየውም ግን ታይሲክን ይህንን ካደረገ በኋላ ተንበርክኮ እያለቀሰ ይቅርታ እንደጠየቃት በዛም ደግሞ ታይሲክ ውስጡ መጥፎ እንዳልሆነ እንድትረዳ እንዳደረጋት መለሰች። እናም ፈልጎ ያደረገው ነገር እንዳልሆነም አምናዋለች። ሂጁም እናቷን ከሰማች በኋላ ነገሩን የተረዳች ይመስላል። ቀጥሎም ታይሲክ ለሂጁ ዶፔልን በመግደሉ ይቅርታ ይጠይቃታል። ሂጁም ግን ይቅርታ እንዳደረገችለት ይልቁንም ደግሞ ወንድሟ እናቷን ለረጅም ጊዜ ሲበጠብጣትና ሲደበደባት ሁላ ስለነበረ እንደውም ስለገደልከው አመሰግናለሁ ትለዋለች። በቀጣዩም ቀን የታይሲክ አሳዳጊ እናት ወደ ፓንሱ በመሄድ ከዓመታት በፊት ዶፔል ሲገድል የሱም እጅ እንደነበረበትና ለዛም ተጨባጭ ማስረጃ እንዳላት በማሳየት እንዲተዋት አስጠነቀቀችው። ይህንንም ደግሞ ዮንግ ሲሰማ ስለነበረ በቀጥታ ወደ ታይሲክ ደወለና ፓንሱ የሚፈልገውን ለማግኘት ማንኛውንም ነገር እንደሚያደርግና በመንገዱ ላይ የሚገቡ ሰዎችንም እንደሚያስወግድ ያስጠነቅቋል። እንዳለውም በቀጣይ ፓንሱ ሰዎቹን ሄጁ ከትምህርት ቤት ስትወጣ እንዲያጠቋት አደረገ። ሰዎቹም ሄጁ በጎዳና ላይ ሳለች በከባድ ድንጋይ ክፉኛ መቷትና ወደ ሆስፒታል ተወሰደች። እናም የደረሰባት ጉዳት ከፍተኛ ስለነበረ በዛው ግሉኮስ ተደርጎላት ተኛች። የታይሲክ አሳዳጊ እናትም ለመላ ቤተሰቡ ደህንነት ስትል ቀጣይ ሬስቶራንቱን ይዞታ ለፓንሱ ለመሸጥ ወሰነች። ፓንሱም ደግሞ ታይሲክን አስጠርቶ ከዚህ በኋላ ሬስቶራንቱን ስላገኘ የሱ ይሁንታ እንደማያስፈልገው በመናገር ይሳለቅበታል። ታይሲክም ግን ያለውን ሁሉ በጸጋ ቢቀበለውም ፓንሱ ግን ታይሲክ ከዚህ በኋላ ጉልበተኛ ሆኖ መፋለም እንዳይችል ማድረግ ፈለገና ቀኝ እጁን ሽባ እንዲያደርጉት ለሰዎቹ አዘዛቸው። የዚህ ጊዜም ታይሲክን ጠፍረው ያዙትና በመሃልም የሱ የቀድሞ ጓደኛ የሆነው ዮንግ ያንን ለማድረግ ተስማማ። እናም ጓደኛውን ሽባ ማድረግ ግን ስላልፈለገ አውቆ በትንሹ ብቻ ቆረጠውና ሸወዳቸው። ቀጥሎም ታይሲክ ወደ ሄጁ ሄደና እሷንና እናቱን እንደሚጠብቃቸው ቃል ይገባላታል። ይህም በእንዲህ እንዳለ ግን ፓንሱ አሁንም የሚፈልገውን አግኝቶም እናትየዋን ግን እንድትሞት ፈልጓል። እናም ወዲያው ዮንግ እንዲገላት አዘዘው። በትዕዛዙ መሰረት የታይሲክ አሳዳጊ እናት ተገደለችና ነገር ግን ልክ ራሷን አጥፍታ እንደነበረ በማስመሰል ነበር የፈጸሙት። ታይሲክም ወደ ሱቁ ሲገባ እናቱን ሞታ አገኛትና እጅጉን አዘነ። እናም በሱቋ መሸጥ ምክንያት ራሷን እንዳጠፋች አመነና ራሱን ክፉኛ ወቀሰ። በኋላም ግን በእናቱ ክፍል ውስጥ የዮንግን የጆሮ ጌጥ ተመለከተና በፍጹም ራሷን አጥፍታ እንዳልሆነ ተረዳ። ከዛም በኋላ ታይሲክ በበርካታ ነገሮች ራሱን ተጠያቂ ማድረግ ጀመረና እናቱን እንኳን መጠበቅ ባለመቻሉ ተመልሶ ወደ መጠጥ ሱሱ ገባ። እናም ላለማድረግ ቃል የገባቸውን ነገሮች በሙሉ ሽሮ ተስፋ በመቁረጥ ወደ ቀድሞ አስቀያሚ ህይወቱ ተመለሰ። የእናቱን መሞትን መቀበል ስላልቻለ ህይወቱ እጅግ በሐዘን ተሞላ። በሌላ በኩል ደግሞ ፓንሱ
የቀሩት ግብረ አበሮቹን በመጨረሻም ሲፈልጉት የነበረውን ቦታ በማግኘታቸውና በሁነኛው ቦታ ትልቁን የገበያ ማዕከል ለመገንባት መሰረት በመጣላቸው ደስታቸውን እያከበሩ እንመለከታለን። በመሃልም ግን ታይሲክ ወደዛው መጣና አስደነገጣቸው። እናም እያለቀሰ ወደ እነሱ በመጠጋት እናቱ ከሞተች በኋላ ለሷ የቀባላትን ቃል በሙሉ አብሮ እንዳፈረሰ ተናገረ። ከዛም ብቻውን ቢሆንም እንኳን በቦታው የነበሩትን ሰዎች በሙሉ አንድ በአንድ ገደላቸው። ከዛም የቀድሞ ጓደኛው ዮንግጂን ከዛ እንዲወጣ ጠየቀውና ፓንሱንም በዛው ገደለው። ከዛም ሲያከብሩበት የነበረውን የምሽት ክለብ አቃጠለና እሱም በዛው ሆኖ ካሳዳጊ እናቱና ከሂጁ ጋር የነበረውን ጥሩ ትዝታ እያሰበና እያነባ በእሳቱ ተቃጥሎ አብሯቸው ሊሞት ቻለ። በቀጣይም ከዓመታት በኋላ ከጉዳቷ ያገገመችው ሄጁ ከልጅነቷ ጀምሮ ታቅድ እንደነበረው በሂሳብ ትምህርት ከፍተኛ ውጤት በማምጣት ጥሩ የሚባል ደረጃ ላይ ደርሳ እንመለከታለን። እናም ታይሲክ በሰጣት ካሜራ ያነሳቻቸውን የቤተሰቧን ምስሎች እየተመለከተች ትዝታ ውስጥ ስትገባ ፊልሙ ይጠናቀቃል። ውድ ተመልካቾች የዛሬው ፊልም በዚህ ተጠናቋል። ከወደዳችሁት ላይክ ማድረግ እንዳትረሱ እያለን አዲስ የሆናችሁ ደግሞ እንደዚህ ያሉ አስደናቂ ፊልሞችን በአጭሩ እንድትመለከቱ ሰብስክራይብ በማድረግ እንድትቀላቀሉን በትህትና እንጠይቃለን። በሌላ ፊልም እስከምንገናኝ ሰላም ሁኑ።